ምኒልክ ጉዳይ ላይ እንዳንሳለ ሰው በሞተበት አይከሰስም ከሳቸው አብቅቷል ችግሩ ምንድነው ምኒልክ አድርጓል ከተባለው ነገር ተጠቃሚ ነኝ የሚሉ ሰዎች አሉ ምኒልክ ያደረጋቸው ነገሮች እንዳይቀሩ እንዳይቀየሩ እንዳይጠፉ ዛሬ ምኒልክ አክቲቭ ፓርቲሲፓንት ነው የዚህ ፖለቲካ ብለው የሚያወሩ ሰዎች አሉ ኦሮሞን ጋላና ሻንቂላ ብሎ ገዝቶ የራሱን ቋንቋ እንዳይናገር አድርጎ የራሱ ሀገር ላይ እንዳይገዛ አድርጎ ሰጥረጥ አድርጎ በኔ ሐሳብ በኔ ቋንቋ በኔ ማንነት ስር እንዲተዳደር አድርጎልኛል ያ ንጉስ ነው እሱ ንጉስ ይቀጥላል ብለው የሚኒሊክን አካሄድ በዛ ዘመን የነበር አካሄድ በዛ ዘመን ሁሉም ነው ያደርጉት ሁሉም ነው ሄደ ተገዛለ ግዛቴን ቋንቋ ምን አድርገን ቀጥለጥ አድርገን ታስከዘው ዩሮፖችን መጥተው ያደርጉት ነገር ነው ስናት ላይክ ሚኒሊክ ሰይጣን መጥቶበት በድንገት ከራሱ የመጣው ነገር አለ ዩኒቨርሳሊ በጣም የሚደረግ ነገር ነበር በዛ ዘመን ኦኬ የሚደረግ ነገር ትክክል ነገር ነው ጀስት ነገር ነው አይደል it's not just ኦኬ ይሄን ኢንጀስቲስ ግን ዛሬም የዚህ ኢንጀስቲስ አድቫንቴጅ አለውና እስቲ ንጉስ ነው እኮ ይሄ ሰውዬ ከሞተበት ብሎ ክሱ የተቋረጠውን ሰውዬ ክሱን በራሳቸው ላይ ወስደው የሚጭኑ እነኚህን የሱን ጥፋት የሚባሉትም ደግሞ መቀጠልና ፐርፔቹዌት ማድረግ አለባቸው የነዚህ ህዝቦች ዲስአድቫንቴጅ ለኔ አድቫንቴጅ ነው ብሎ ያንን ኢን ፐርፔቹዊቲ the wrong shall continue የሚል አስተሳሰብ ያላቸው ሰዎች እነሱን የማስቆም ጥያቄና ምኒልክን ከነሱ ለይቶ የማየት ነገር ብዙ የፖለቲካ መንሸዋረር ያለበት ብዙ ሰው ስላለ ነው ጥራት ስለሌለው ነው ምኒልክ ላይ ምንም ክስ የለኝም በነገራችን ላይ በጣም ብዙ ጥሩ ነገሮች የሰራቸው ነገሮች አሉ እንደ ሀገር ሲቪላይዜሽን ላይ በመናም በቴክኖሎጂ እነሱን ሁሉ ግን የሚያጨልም እንደ አንድ ብሔርተኛ የኦሮሞ ህዝብ ላይ የነበረውን ኢምፓክት ካልቸሬ ላይ ቋንቋዬ ላይ ማንነቴ ላይ የነበረውን ኢምፓክት ተሳስበው እኔ I'm glad it's in the past ላለው ማለፉ ደስ ይለኛል ላለው ወንድሜ ደግሞ መጥቶ ዛሬም ንጉስ ነው ይለኛል እንዴ አለፈ ብዬ ክሱን ሰርጄ ለእናንተ ጅለጅ ተያይዘን ወደሚቀጥለው ሚሊኒያ ስንገባ ማለፉ ደስ አለኝ ብለህ ሰው ያምጥተህ ትሾምብኛለህ ላሉ ገባ ከዛ እሱ ወስጄ ቱቦ ውስጥ ከተዋለው አንተ ታልፈው ማለት እኔ ቱቦ ውስጥ መክተት የለብኝም እሱ ንጉስ ነው ማለት የለበትም የድንቁርና ውጤት ነው ሁለቱ ያለ መማር ያለ ማሰብ ያለ ማስተዋል ያለ ማስተላሰል ያለ መቻቻል ከፍ ያለው ማንነታችንን እንተን ዝቅ ወዳለው ወደ ዘቀጠው ማንነታችን ወደ ወደቀው ማንነታችን የማድላታችን ውጤት ነውና ክሱ ተቋርጧል ዛሬም ንጉስ አይደለም የሞተ ንጉስ ነው ከዛ በዛ ደረጃ ነው እውነተኛው ታሪክ ግን እንደዛ የሚለው ሰውዬ ሴንቲመንት አለው ገብቷል አንተ እዛ ጋር ተጭኝብህ እንደዛ ያለው ሴታ ትክክል ነበር ብሎ ነው የሚነግረኝ ገባ ያኔ እኔም ክሱን አነሳና መጥቼ እሱ ላይ ለጥፍበታለሁ ሶ ከዛ ውስጥ እንውጣ ሪኮግናይዝ እናደርግ ምኒልክ በጊዜው ይሄን አደረገ በጊዜው የማይደረግ ነውር ነበር ይሄ ነገር ነው ነገስታት እንደዛ ነበር የሚያደርጉት በአጠቃላዩ ግን የተደረገው ነገር ትክክል ነበር ህዝቦች እንደዛ ትሪት መደረግ አለባቸው ነው ትክክል አልነበረም ይሄን አለቀ ፋይሉ ተዘጋ ሰውየው ሞቷል መመለስ እሺ እኔና አንተ ደግሞ ዛሬ እንዴት እናድርግ እኔና አንተ ደግሞ ዛሬ አንተ አማራ ነህ ኩሩ ነህ በማንነት በዘፈን በካልቸር በትርክት ኩሩ የሆንክ ሙሉ የሆንክ ሰው በአማራነት አከብርልሃለሁ እኔ ኦሮሞ ነኝ በማንነቴ በገዳዬ በአዳዬ በሰፎዬ በለጎዬ በማንነቴ በአቴቴ በሁሉ ነገር በሬቻይ ባለባበሴ በምግቤ ራሴን ደሞ እኔም ራሴን የቻልኩ ኩሩ ነኝ እኔም አክብርልኝ እኔና አንተ ኩሩ የሆነን ጌጥ ፈርጥ የሆነን የኢትዮጵያ ፈርጦች ሆነን አብረን እንቀጥላለን ሰፊ ህዝብ ያለን ይሄ ራስ ለምን ያሳመናል ከተለያዩ ብሔረሰቦች ከተለያየ አስተሳሰቦች የሆኑ ሰዎች ቦታ እንዲይዙና ይሄ እንዲሰፋ ነው የምፈልገው ትልቁ ዓላማዬ እዛ ሀገር ላይ ልጆች እየሞቱ ነው ህፃናት እየሞቱብን ነው I don't know እንዴት እንደሚሰማችሁ ልጆች ትንንሽ ልጆች እየሞቱብን ነው እናቶች እየሞቱብንና ይሄን ለኛ ቁጥር ሆኖ ነው አሁን ያለው ደንዝዘናል ፈጣሪ እንደው ከዚህ ያውጣን እንጂ ድንዝዝ ብለን ደንዝዘን ያለን ሞተ እንዴ አዎ ቀጥል ሞተ ስንት ሰው ሞተ 10 ነው 10 ብቻ 10 የሰው ልጅ ህይወት ክቡር የሰው ልጅ ህይወት ሞቱ 10 ሞተ ኦኬ ምን በላህ ቁርስህን ዛሬ እንዴ 10 ሰው ሞተ እኮ ነው የተባለው ኮምፕሊትሊ ናም ሆነናል ናም ለምን ሆነ እንዴ መች ነው የሚቆመው የኔ እኮ ነው ሚል ስሜት የለንም ጠፍቶብናል የተወሰደ የጠፋብን ተሰረቀብን ነገር ነውና እሱን ማስመለስ እና እንደ ህዝብ ደግሞ አንድ ዩናይትድ የሆነ ድምጽ አሁንም እየሰማው ነው እያየው ነው በእውነት በጣም በሚገርም ሁኔታ ሌሎችም እየሰሩ እያየው ነው ፕሬሸር እየመጣ ነው ብዙ ፖለቲካ ተቋማቶች ጥያቄ የማይጠይቁ በአማራ ናሽናሊዝም ውስጥ ጥያቄ የሚባል የማይጠይቁ ሰዎች ሲጠይቁ እየሰማን ነው ቪዲዮዎቻቸውን አያሉ በኦሮሞ ናሽናሊዝም ውስጥ ዝም ብሎ ደጋፊ የነበሩ ጭፍን ደጋፊ የነበሩ አንዷን አይን ገልጠዋል አሁን ዝም ብሎ ሙሉ ጭፍንነት እየቀረ ነው ልትገልማ አልፈቅድም ሚል አይነት ስሜት እዛ ውስጥ እንድንገባ ነው የምፈልገው መመርመር ለህዝብ መጀመሪያ እኔ ለህዝብ ነኝ መጀመሪያ
ደሃ እናት ማለት ነው። አንድ ወረቀት በሰጣት ማንበብ የማትችል ፖለቲካ ምን እንደሆነ ናሽናሊዝም በለው ምን በለው ምንም አይዲዮሎጂካል ምን ካል ብትል የማይገባት ማለት ነው። ፈጭታ ምን ብላ እንደምንም ብላ ልጇን አጉርሳ ትምህርት ቤት መላክ እየተጣጣረች ያለች እናት የሷ ነኝ እኔ። የፒፒ አይደለሁም፣ የወቦ አይደለሁም፣ የካፋው አይደለሁም፣ የፋኖ አይደለሁም፣ የማንም አይደለሁም። እኔ የሷ ነኝ። አለው ድርጅት የራሱ አለው፣ መክፈል ይችላል፣ ማስተዳደር ይችላል። አንተ የሷ ነህ፣ አንቺ የሱ የነሱ እንሆንላቸው። እነሱን እኮ ነው ትልቁ ችግር እኮ እሱ። አሁን ሁላችሁም ሄዳችሁ ግማሻችሁ የፋኖ ናችሁ፣ ግማሻችሁ የወቦ ናችሁ፣ ግማሻችሁ የፒፒ ናችሁ፣ ግማሻችሁ ኦሬዲ ያለው እኮ ነው ገንዘብ ያለው ድርጅት እኮ ነው፣ ኤሊት እኮ ነው። የኤሊት እንዴት ትሆናላችሁ? እግዚአብሔር ያሳያችሁ። የዛች የደሃ ነው መሆን ያለባችሁ፣ የዛች የምስኪን እናት ነው መሆን ያለባችሁ አይደል? እኔ የሷ ነኝ። አሁን ደግሞ ብዙዎች የሷ እየሆናችሁ ነው። እና ለሷ ማን አላት? ማን ላይ ያለ ነው? እኛ ነን። ክሪቲካል ማስ 20% ያህል የሚሆነው የተማረ ማስተዋል የሚችል ድምጽ መስማት የሚችል ዛሬ እኔና እናንተ ተነጋግረን አንድ ነገር እናድርግ ብለን ብናስብ ማድረግ የምንችል ነው። በሐሳብ ደረጃ እዚህ ቁጭ ብዬ አናግሬያችሁ ላግባባችሁ የምችል ያነበባችሁ በጠቅሰላችሁ በሳሳት ልታስተካክሉኝ ልታርሙኝ የምትችሉ ናችሁ። እና ገበሬዎች አላችሁም፣ ያልተማራችሁ አይደላችሁም። ብዙዎቻችሁ ክሪቲካል ቲንክ ልታደርጉ የምትችሉ አብረን ደግሞ ፎርስ ልንሆን የምንችል በጣም ፓወርፉል የሆነው የኮሚኒቲ ፓርት ዝም ብሎ ነው ያለው። ዝም ተኝቶ በቃ ቪዲዮ ነው የሚያየው። ወይ ከታች የሆነ ብዙም እንትኑም የሌለው ሲፈላ ነው የሚያየው፣ ወይም ከላይ ያለውን ዝም ብሎ አሜን ነው የሚለው። አይንህን ጨፍን ጎንበስ በል በቃ አማራ ጠላት ነው አሜን፣ ኦሮሞ የታባቱ አሜን። በመከራ ተመራችሁ፣ በስንት መከራ የህዝብ ንብረት ፈሶባችሁ እንደዛ አትሆኑ። እና ከዛ እንድንወጣ ነው አሁን እየወጣንም ነው። በጣም የሚገርም ነገር እንውጣ። ነገ ፖለቲካ ፓርቲ ይቀየራል። ስንት ሳይንቲስት የሚሆኑ ልጆች፣ ስንት የሀገር የዓለም ተስፋ የሚሆኑ ልጆች በህፃንነታቸው ትምህርት መማራቅቷቸው ወጥተው እየሞቱ ተርበው ደርቀው ያሉበት ሀገር ላይ ያን ያህል ሪሶርስ ያለው ሀገር ላይ በፖለቲካ በናሽናሊዝም ስም በምን ስም እንዲህ ተጠላልፈን ተያይዘን እየተባላን ባለንበት ሰዓት ላይ የሰላምን ድምጽ እንኳን የማይፈልጉ ሰዎች እየሰማን ነው። እኔ አሁን በጣም እየገረመኝ ይደበ ሰላም ይሁን ስትሉ ጠላት ትሆናላችሁ። እውነት ለመነጋገር ከሆነ ለምን ኦሮሞን ስለመጣላው አማራ የታባቱ ትግራይ ጨርሱልኝ። ይሄ ዲሞኒክ የሆነ ነው፣ ዲያብሎሳዊ የሆነ አካሄድ እንወጣለን። እኛ እንደ ብዙዎቻችሁ አትፈልጉም። በሚገርም ሁኔታ ብዙ ህዝብን ማጥላላት ጥሩ አይደለም። ብዙዎቻችሁ ፍላጎታችሁ ትክክለኛ የሆነ ሀገር እንዲሆን፣ የሰለጠነ ሀገር እንዲሆን፣ ፖለቲካችን ስልጡን እንዲሆን፣ መስተጋብሮቻችን እንዲስተካከሉ፣ ታሪካዊ እንደምቶቻችን እንዲፈቱ ነው የምትፈልጉት። እየተፈቱ የሚሄዱበትን መንገድ እየተነጋገርን። ስለዚህ ኢትዮጵያ በስትራክቸር ደረጃ ችግር ነበረ። ቅድም እንዳልኩት የእስራኤል ጁሾችና ናዚዎች መፍታት ከቻሉ ኢትዮጵያ ውስጥ የነበረው መስተጋብር ሊፈታ የማይችል አይደለም። እውነት ለመነጋገር ከሆነ እኔ ዛሬ አንስቼ የአንዱን አክርሬ ዛሬ ኦሮሞዎች እያደረጓችሁ ያሉት ነገር ብዬ ጭንቅላታችሁን ላናውዘው እችላለሁ። እንባችሁን ነው ማመጣው ባንዴ እችላለሁ። ጤፍ የሚቆላፍ ነው ያለኝ አውቀዋለሁ። እችላል እዚህ በቃ በዛ ኮወተው ይሄንን ሰርተው ይሄን አጥምደው ይሄን ብዬ በቃ ልታብዱ ነው የምትደርሱት። ኦሮሞ የሚባል ስሙንም አትፈልጉም፣ የኦሮሞ ላስት ኔም ፈርስት ኔም አትፈልጉም። በቃ ቋንቋውንም ዘፈኑንም ምኑንም እስኪያስጠላችሁ ድረስ ንቅር አድርጋችሁ ስክር ብላችሁ በእብደት እናንተ እንኳን አትሊስት ውጭ ሀገር ናችሁ በኮሜንት ነው የምትሰድቡት። አገር ቤት ያለው ደግሞ ያለችውን ጩቤውን ይዞ ሄዶ የአማራው የኦሮሞን ጎረቤቱ ማሳደድ፣ ቤቱን ማቃጠል ታሰብ። ይሄንን መስራት ይቻላል። በጣም ርካሽ ነው፣ በጣም ሎው ነው፣ በጣም ቀላል ነው። ማንም ሊሰራው ይችላል። ዕውቀት አይጠይቅም፣ አስተሳሰብ አይጠይቅም፣ ራስን መግዛት አይጠይቅም። ከፍተኛው ማንነት ፕሌቶ the higher and the lower የሚለው ነገር አለ። ትልቁ ማንነታችንና ዝቅተኛው ማንነታችን አለ። ትልቁ ማንነታችን ታጋሹ ማንነት ነው፣ በትግል የሚወጣው አይደለ? ፈራህ እግዚአብሔር ያለው ሰውን የሚያከብረው ትግስተኛው አስቦ የሚያደርገው ይሄ ትልቁ ማንነቴ ነው። የእናንተ ትልቁ ማንነት ይሄ ነው። ከባድ ነው። ስራ ይጠይቃል፣ ልፋት ይጠይቃል፣ ራስን ማስገዛት ይጠይቃል። ትንሹ ማንነት ደግሞ አለ። በቀላሉ በጥላቻ በስድብ በማንጓጠጥ በዲስሪስፔክት በምናምን እንደዚህ አድርጌ በቃ በቀላሉ አንተ ይሄ አንተ እንደዛ ነው ብዬ ሰድቤ ወደዛው ወደ ዝቅተኛው ማለት ነው። ወንዝ እንደሚዋኝ ሰው ወንዝ ወደዛም ወደሚወርድበት መዋኘት ምንም አያስፈልግም። መንሳፈፍ ከቻልክ ዝም ብለህ መታ ይዞህ ነው የሚሄደው። ይሄን ዝቅተኛው ማንነት መሆን ይዞን ነው የሚሄደው ዝም ብለን ከተኛንበት።
ከፍ ወዳለው ነገር መሄድ ጥረት ይፈልጋል፣ መግፋት ይፈልጋል፣ ፔድል ማድረግ ይፈልጋልና ወደዛ አብረን ፔድል እናድርግ ነው ጥያቄውና ኢትዮጵያ ውስጥ ያለው መስተጋብር ትክክለኛ አልነበረም። አሜን ብሎ መቀበል ግዴታ ነው። አይ ነበረኮ እንትን ነበረ ሀገር ዶንት ምን አስጨነቀህ አንተ? ምን አስጨነቀህ? ማን ተሸከምልኝ ያለ 18 እና 19ኛው ክፍለ ዘመን በሽታ ማን ተሸከማለ? ሪያሊቲውን ኢቫሉዌት አድርገህ እኮ ቀላል ነው የሚታይ እኮ ነው። በአንተ እድሜ እኮ ዛሬ ድረስ ሚዲያ ላይ ኦሮሞ ምን ተብሎ ነው የሚሰደበው? ወላይታ ምንድነው የሚባለው? ይሄማ እንትን ነው ምናምን፣ ይሄማ እንደዛ በጣም ቆሻሻ ነገር ይባላል። ቋንቋው እንዴት ነው የሚታየው? ማንነቱ እንዴት ነው የሚታየው? ባህሉ እንዴት ነው የሚታየው? ታሪኩ እንዴት ነው የሚጣጣለው? እና ይሄ ከሚዲያ ነው ዝም ብሎ በተን መልክ ከባቢ አየር የመጣ ነው አይደለም። ከነበረ መስተጋብር የመጣ ነው፣ መቀበል ነው። ምንም የሚገልህ ነገር የለም፣ የሚያፈን የሚያንደፋድፍ ነገር የለም። ተቀበለው። ጀርመኖች ጁሾች ላይ የተደረገውን ነገር ተቀብለው ይሄ ትክክል እንዳልሆነ ሪኮግናይዝ አድርገው ወደፊት ነው ሄዱት። ምንም ሌላ ታሪክ አልተፈጠረባቸው። ሌሎች ሀገሮች ላይ ሁቲና ቱትሱ ላይ የተፈጠረው ነገር ያንን ያህል ነገር ተደርጎባቸዋል። ተቀበሉ፣ አስተካከሉ፣ ሄዱ። አሜሪካ ውስጥ ያለው ነገር እዚህ ሀገር የነበሩት ኔቲቮች ላይ የተደረገባቸው የደረሰባቸውን ነገር የአሜሪካ መንግስት በታሪክ ደረጃ ሰነዶ ቁጭ አድርጎት ተቀብሎ እንደውም ካሳ የሚደረገውን እያደረገላቸው ይህን ታሪክ ተቀብለው አብረው ይኖራሉ። ኔቲቭ አሜሪካንስ አፍሪካን አሜሪካንስ በባርነት 200 ዓመት እዚህ ሀገር ላይ የደረሰባቸው ካልቸራቸው ማንነታቸው አከርካሪው ተሰብሮ እስካሁን ድረስ ለመነሳትን የሚውተረተረው የአፍሪካን አሜሪካን ካልቸር ነጮቹ አፍሪካን አሜሪካን ካልቸር ላይ ሀገራቸው እንደ ሀገር ህዝባቸው እንደ ህዝብ ያደረገውን ነገር መሬት አስቀምጠው ተናግረው ጽፈው አልፈውት እየሄዱ ነው ያሉት። አብረው እየሰሩ ነው፣ የሚያስተካክሉትን እያስተካከሉ ነው። ይሄን ሪኮግናይዝ ስላደረጉ ከማንነታቸው አልወረዱም፣ አልተሰበሩም። ቤተሰቦች በእኛ በፊት የነበረው ይሄ ጉዳት ደርሶበታል አሉ፣ ሪኮግናይዝ ያደረጉ ፋክቱን አለፉት ማለት ተሻገሩት። ዛሬ ለመሻገር እየመለሰን 18ኛው ክፍለ ዘመን 19ኛው ክፍለ ዘመን የምንሄድበት ምክንያት ወንድሜ አንተ ጠበቃ ነህ። 19ኛው ክፍለ ዘመን ምን ነክቶ ነው? ምን ነክቶ እንዴት ነው የ19ኛው ክፍለ ዘመን ጠበቃ የምትሆነው? በሰለጠነ ዘመን 21ኛው ክፍለ ዘመን ላይ ቁጭ ብለህ ባልነበርክበት ባልበላኸው ባላደረግከው ጥፋት ለምን ትከራከርለታለህ? የሆነውን ነገር ታሪኩን እያየህ ነው፣ ውጤቱን እያየህ ነው። በቃ ይሄ ሆኗል። እንዴት ወደፊት እንሄድ? አለቀ። ይሄንን ማድረግ ያቃተው ሰው ቢኮዝ እዚህ ላይ ቁጭ ብሎ ቱ ዘ ሎወር ማንነታችን የሚመግቡ ሰዎች ስላሉ ነው። ሊወስድብህ ነው፣ ስኬርሲቲ የሚነግርህ ማለት ነው። ኦሮሞ ሆኖ ከቆመማ አንተ መንበርከክ ይኖርብሃል። ኧረ አንተም ትቆማለህ፣ ኦሮሞም ይቆማል፣ ተጋሩም ይቆማል፣ ሁሉም ይቆማል። እኔ እንደውም ትልቁ ትኩረቴ አሁን ይሄ ቤተሰብ ልጆች እየገደለ ያለ በሽታ እያመጣብን ያለ ህዝባችን እየጨረሰ ያለ ነገር ስለሆነ ነው እንጂ ትልቁ ትኩረታችን መሆን ያለብን የማንነታቸውን እንደ ኢትዮጵያዊ ያልተቀበልናቸው እንደነቀደም ያነሳዋቸው እነ ቤኒሻንጉል፣ ጋምቤላ፣ ኑዌር እነኚህን ህዝቦች ማለት ነው ቋንቋቸውን በአፋርኛ አንድ ቃል እስቲ እዚህ ውስጥ ጻፉልኝ ኮሜንት ላይ። አፋር ያልሆነ ሰው አፋር አካባቢ ምናልባት መኪና ድራይቨር ሆናችሁ ወይ በእንትን ሄዳችሁ የምታውቁ ሰዎች ካልሆናችሁ በአፋርኛ ቋንቋ አንድ ቃል እኔ አላውቅም። ጣጓለኝ ወለ እግዚአብሔር ምን ማለት ነው? ለምንድን ነው ይሄን ያህል ነው መጋሃ ጣንዳጉ ቴንክ ዩ እና አንድ ቃል ላይክ ይሄንን ያህል ኤክስፖዠር በኖርኛ ብሎ ትንሽ ይከብዳቸዋል። ገባችሁ? ኮምፕሊትሊ ዲታች አድርገን ነው ያለነው። ኢትዮጵያ ውስጥ የሚኖሩ አድርገን ነው የምናስባቸው አንዳንዶቹ። ኢትዮጵያ ማለት የማናት? ሜይንሊ የአማራና የትግራይ ናት። ኦሮሞም ደግሞ አሁን ትንሽ እየወሰዳት ነው አለበት ብዛት ስላለው። ጉራጌ አለ፣ ከዛ እነኛሉ አለቀ። በአስተሳሰብ ደረጃ ማለት ነው ባፋችን ማንናገር። አሁን ኦሮሞም ደግሞ ያውም በብዛቱም በመናም ባለፉት 30 ዓመታት ውስጥ ባለው ኢንቮልቭመንት ነው እየመጣ እንጂ ኮምፕሊትሊ ሪሙቭ አድርጎት ማለት ነው። ሰድቦት ንቆት ጥሎት የነበረ ካልቸር አለ ሲባል እና ምን ይጠበስልህ ማለት የለብም። ወይም ደግሞ አይደለም አልሆነም ውሸት ነው አንተ ዝቅተኛ ስሜት ስለሚሰማህ ነው እንትነህ ማነ ቆሻሻ ብሎ ነው ነበር። ኦኬ አያና ምን እናድርግ? ወደፊት እንሂድ፣ አብረን ወደፊት እንሂድ። ይሄን ሪኮግናይዝ አድርገናል። ኦኬ እንሂድ። እና ምን ታረጋለህ? ናሽናሊስት ነኝ። እንዴት ነው ናሽናሊስት የምትሆነው? ባይዘው እኔ ናሽናሊስት ብቻም አይደለም ፔትሪዮትም ነኝ፣ ፓን አፍሪካኒስትም ነኝ። ግን ዋን አት ታይም ከትንሹ ወደ ትልቁ ነው የምንሄደው። እኔ ኦሮሞ ናሽናሊስት ነኝ። ኢትዮጵያን ደግሞ
በጣም ብዙ ሰዎች የሚያማቸው የማይወዱት እዚህ ውስጥ የሚሰድበኝ ሰውዬም አለ። እንዲሰማ የምፈልገው ነገር ማለት ኢትዮጵያን ፔትሪዮቲክ ነኝ ኢትዮጵያን። ይሄ ሁሉ ነገር ያለበት ኦሮሞን እንዲያደርገው ቆሻሻ የተሰራበትን ኢትዮጵያ ፔትሪዮቲክ የስ እኔ ካላስተካከልኩት ማን ነው የሚያስተካክለው? ኢማጂን እኔ በአንድ ደቂቃ በ30 ደቂቃ ውስጥ 1800 ሰው የመሰብሰብ አቅም ተሰጥቶኝ ማለት ነው በስልኬ የማንበብ የመጻፍ የመማር ያልተማረ ማህበረሰብ አስተምሮኝ እዚህ ያደረሰኝ ሰው እኔ ካልቻልኩ አንተ ካልቻልክ አንቺ ካልቻልሽ ማን ነው? እሺ እንግዲህ ምን እናደርገው? ከሌሎቹ የባሰ ችግር ኖሮብን አይደለም። ውሸት ነው። ለፖለቲካ ፍጆታ የሚደረግ ማጦዝ ነው እንጂ ከሌሎቹ የባሰ አይደለም። ልንፈታው የምንችል ነገር ነው። I am an Oromo nationalist. I am an Ethiopian patriot, and I am a Pan-Africanist. አፍሪካ አንድ ሆና ከነጮች ጫና ከዩሮፒያን ጫና ነፃ ወጣ የምትሆን ሀገር እስከምትሆን ድረስ መታገል የሚፈልግ ሰው ነኝ። የኦሮሞ ህዝብ ናሽናሊስት ነኝ። ደግሞ ኦሮሞ በማንነቱ የሚኮራ አውቶኖሚ ያለው አይዴንቲቲ ያለው ዩኒቲ ያለው አይዴንቲቲ ሪስፔክትድ የሆነለት እንዲሆን የምታገል ሰው ነው። ኢትዮጵያ የምትባል ሀገር እነኚህን አይዴንቲቲዎች እነኚህን ኔሽኖች አንድ ላይ አስተሳስራ አሰናስላ ይዛ ወደፊት የምትፈነጠር ስፔሻል የሆነች ሀገር እንድትሆን የምሰራ ሰው ነው። ከትንሹ ነው የሚጀምረው፣ ከኦሮሞ ነው የሚጀምረው። ለዛ ነው ብዙ ሰዎች በኦሮሞ ናሽናሊስት ነው የምናውቀው። አንተ ጋር ኢትዮጵያ ምን አለ? ኢትዮጵያ ነው ጋር ያለው። ኦሮሞ ሳትል ኢትዮጵያ ማለት አትችልም። በነገራችን ላይ እንዲሁ ለማስታወስ ያህል ጂኦግራፊ የማያውቁ ሰዎች ሊኖሩ ስለሚችሉ ለማስታወስ ያህል ኦሮሞ የሌለበት ኢትዮጵያ መስራት አትችልም። አሜን ወደ በፊቱ አቢሲኒያ መለሳለሁ ካላልክ ማለት ነው። እና ይሄን ነገር አብሮ ሊሄድ ይችላል ወይስ አይችልም የሚለውን ነገር ራሱ ማስተዋል መቻል አለብን። አንድ ሰው የአማራ ናሽናሊስት ስለሆነ የኦሮሞ ጠላት ሊሆን አይችልም። በዚህ ላይ አንዴ መስማማት እኮ ቀላል ነገር ነው አይደል? ይሄንን ሲነገረን የኖርን ሰዎች አሁን ከአንጎላችን ውስጥ እናውጣ። አንድ ሰው ኦሮሞ ናሽናሊስት ስለሆነ የኦሮሞ ብሔርተኛ ወይም የአማራ ብሔርተኛ ወይም ትግራይ ብሔርተኛ ስለሆነ አንደኛ ኢትዮጵያዊነት የሌለው ነው፣ ሁለተኛ ደግሞ የሌሎቹ ብሔርተኞች ጠላት ነው። አንታጎኒስቲክ ፊሊንግ፣ ይሄ ስኬርሲቲ ፊሊንግ አንታጎኒስቲክ። ካልተቦጫጨቅን መብላት አንችልም፣ ካልቧጨርኩ እኔ ሴፍ አይደለሁም የሚለው ማለት ነው። ከዛ ውስጥ እንድንወጣ ይፈልጋል። ቢኮዝ አሁን ባለችበት መዋቅር ኢትዮጵያ ኔሽንስ ናሽናሊቲስ ኤንድ ፒፕልስ አብረው የሰሯት ሀገር ናት። ከዛም አልፎ ደግሞ ሌሎች ዩኒቲዎች፣ ሌሎች መስተጋብሮች፣ ሌሎች መቀራረቦች እየሰፉበት የሚሄድ ሀገር እንዲሆን ነው የምንፈልገው እንጂ አንተ የትግራይ ብሔርተኛ ነው በል ጠላት ያንተ ነህ በል ያዘው። አንተ አማራ ብሔርተኛ ነው የኦሮሞ ጠላት አንተ አይደለ እንዴት አይደል? እንደዛማ አይባልም። ብሔርተኛ ነኝ ማለት አውቶኖመስ ነኝ ማለት እንደ አማራን ጉዳይ ላይ እኔ እንዳስተዳድር የራሴ የሆነው ነገር እንዲከበርልኝ፣ አይዴንቲቲ እንዲከበርልኝ፣ ዩኒቲ አንድነቴ እንዲከበርልኝ እፈልጋለሁ ነው የሚለው። አለቀ። ከዛ ያለፈ ነገር እኔን የሚነካኝ የሚቆርቁረኝ ኦሮሞም እንደዛው። እነኚህ ሁለት ነገሮች አብረው መቆም ይችላሉ። አዎ ኦኬ። የሚያከራክራቸው ነገር ይኖራል። ይስ እንደ ጋራ ሀገር ስናስብ የማን ቋንቋ ተጠቃሚነት የት ይኑር፣ አስተዳደራዊ ገደቡ የት ጋር ይሁን፣ ባውንደሪዎቻቸው የት ጋር ይሁኑ ምናምን ጥያቄዎች ናቸው። እነኚህ ሊፈቱ የሚችሉ ጥያቄዎች ናቸው። ከህዝብ አሰፋፈር አንፃር፣ ከካልቸራል ዲስትሪቢዩሽን አንፃር፣ ሂስትሪ መጨረሻው እንትኑ ሂስቶሪካል ከነበራቸው ባክግራውንድ አንፃር ከብዙ ነገር ተደርጎ በተለይ ወቅታዊ አሰፋፈርን አይቶ ኦኬ እነኚህ ነገሮች እነኚህ ናቸው። ትግራይና አማራ መካከል ያለው ዲሊኔሽን ይሄ ነው። አማራና ኦሮሞ ማለት ያለው ዲሊኔሽን ይሄ ነው። ጊዜ ጠይቋል። ተነጋግረን ቀስት እነኚህን መፍታት የምንችለው ነገር ነው። ኢንታየርሊ ግን የሚፈራረስና አንዱ ካልወደቀ ሌላው መቆም የማይችል የሚለው አስተሳሰብ እንዲወጣ ነው አንዱ ትልቁ ዓላማ ይዛር ያለውበት። የኦሮሞን ፕሪሞርዲያሊዝም በሚመለከት ከኦሮሞዎቹ ጋር በኦሮምኛ በደንብ እንነጋገርበታለን። ጥያቄ ላላቸው ሰዎች ግን መመለስ እንችላለን። ኦሮሞ አንድ ግለሰብ ነው። የኦሮሞ የሚለው የአንድ ግለሰብ ስም ነው። ከዛ ፋሚሊ ውስጥ ነው የምታውቋቸው። አሁን ኢቱ የሚባል ሰው ነው። አሁን ላይክ ግለሰቦች ናቸው። በሬንቱ የሚባለው ግለሰብ ነው። ቦረና የሚባለው ግለሰብ፣ መጨቱለማ የሚባሉ እነኚህ ኢንዲቪጁዋልስ ናቸው ከፋሚሊ ትሪ ውስጥ። ግን የፋሚሊ ትሪ ስለሆነ የአያና ደም ቢመረመርና የኢሳም ደም ቢመረመርና የጂጂ ወይ ምናምን ደም ቢመረመር ጄኔቲክሊ እነኚህ ሁሉ አንድ አይነት ሊሆኑ ይችላሉ የሚለው እሱ ሳይንቲፊክ ጥያቄ ነው። ላይሆኑ ይችላሉ። ቢኮዝ ኢትስ ናት ፒውርሊ የደም ጥራት ላይ የተመሰረተ አይደለም የኦሮሞ ናሽናሊዝም ማለት ነው። ኤትኒክ ቢሆንም ኤትኒክ ቤዝድ ናሽናሊዝም ነው እንጂ
it's not entirely primordial blood quality ላይ የተመሰረተ አይደለም። በአማራውም እንደዛ የሚያራምዱ ሰዎች I think እየነቁ ይሄዱ አሁን ያስተካከሉ ነው እንጂ መጀመሪያ ላይ የደም ጥራት ሙሉ በሙሉ ደሙ በእናቱም በአባቱም እስከ አያቱም እስከ ቅድመ አያቱም አማራ የሆነ ብቻ ብለው የሚናገሩ ነበሩ። ትንሽ ሲያዩት አላስኬድ ብለው እጃቸውን ሰብሰብ እያደረጉ ነው። ኦሮሞም ውስጥ እንደዛ እናስብም። ግን ኦሮሞ ሌላ ኳሊፋይንግ ፋክተር አለው። ገዳ አለው፣ ሰፉ አለው፣ ለጎ አለው፣ አፋን የሚባል ቋንቋው አለው፣ ካልቸሩ አለው። ኦሮሞነት ከላዩ ላይ የሚታይበት ሰው ኦሮሞማ አለው ይባላል፣ ኦሮሞ ነው ይባላል። እና እነኛ ፋክተሮች ኤትኒሲቲው ይሄ የአይደንቲቲው ፓርት ነው። የዩኒቲው ፓርት ደግሞ አንድ ነው። እንደ ኦሮሞ አንድ ነው። አክሰንት ግን እኮ ካረርና እንትን መሀል ልዩነት አለው። ሰውበት ምንም ልዩነት ነው። እዛ የሚኖር ሰውና እዚህ የሚኖር ሰው አነጋገሩ ተለያየ ማለት ነው። እኔና ወንድሜ ስናወራ እሱ የኖርበት እኔ የኖርኩበት ይለያያል። ቋንቋችን አንድ ሆኖ አነጋገራችን ይለያያል። እኔ የምጠቀማቸው ቃላቶችን ላይጠቀም ይችላል። that doesn't mean ይሄ primordial የሆነ ቤዝ ያለው አይደለም ማለት አይደለም። እሱ በቀላሉ ዲባንክ ሊደረግ ነው። for that matter ግን ባይሆንም ራሱ ግን ምንም ችግር ያለው አይደለም። እነኚህ ኤትኒሲቲዎች እነኚህ ናሽናሊዝሞች በመንተሳሰርበት በሲቪክ ደረጃ እንኳን ሊተሳሰር ይችላል። ናሽናሊዝም ኢትዮጵያን ራሱ ናሽናሊዝም ሊሆን ይችላል፣ ፔትሪዮቲዝም እና በሲቪክ ደረጃ የሚተሳሰሩበት ሊሆን ስለሚችል በጣም ያን ያህል ተጋኖ መወራት ያለበት ነገር አይደለም። አንዳንዴ ጉግል ላይ ምናምን ትንሽ ሰዎች ሲንተፋተፉ ስላየው እሷንም ትንሽ እርዳታም ለማድረግ አስቤ ነው። I think ከ45 ደቂቃ በላይ ካወራውባችሁ የሰው ልጅ የሪቴንሽን የመያዝ አቅሙ ኖርማሊ ከአንድ ሰዓት በታች ነው። 40 እስከ 45 ደቂቃ ነው የሚባለው። ሪል ሪቴንሽን 20 ደቂቃ ነውና ከሪቴንሽናችሁ በላይ እንዳላወራ ነው። ግን ሪኮርድድ የሚሆንም ነገር ስለሆነ ደግሞ በቂ ኢንፎርሜሽን እዚህ ጋር ሼር ለማድረግ ነው። ስኬርሲቲ የሚባል አስተሳሰብ አለን። እሱን እናስወግድ። የኦሮሞ መቆም፣ የአማራ መቆም የሌላው መፍረስ አይደለም። በጋራ መቆም ይቻላል። ሁሉም በራሱ ቆሞ በጋራ መቆም ይቻላል እና ሰላምን ደግሞ እንውደድ፣ ለሰላም በጋራ እንስራ የሚል ነው። አጠር አድርጌ ጥቂት ሰዎች ጋር ሰላምታም ጥያቄም ያላቸው ካሉ ለመቀያየር ፈልጋለሁ። እንደዛ ከማድረጌ በፊት ግን አንድ ማሳሰቢያ አለኝ። እዚህ ላይ ሰዎችን መተው ከነጋ እንደዚህ ሲነጋገሩ ደስ ይለኛል ፈልጋለሁ። ግን ካለው ቮሊዩም አንፃር አንዳንድ ጊዜ ሰዎች ወደዚህ ካላመጣኋችሁ አያና አንተ እንትን ጠይም ሰው ብቻ ነው የምታወጣው፣ ለኛም ለቀያዮቹ ግዜር አለ ምናምን ወንዶች ብቻ ነው የምታመጣው፣ ለሴቶቹ ደግሞ አታስብ፣ ሙስሊም ብቻ ነው የምታወጣው፣ ለክርስቲያኖች ለፕሮቴስታንት የሚል አይነት ይሄ ቀደም ያልኳችሁ አይነት የችግሩ መንስኤ ጋር አንሂድ። በቃ ያና ያለው ሰዓት ጥቂት ነበር። የተወሰኑ ሰዎች ጋር ተወያየ። ኔክስት ታይም ደግሞ ከኔ ጋር ቢያወራ ደስ ይለኛል። እኔም ባወራችሁ ደስ ይለኛል። በገዛጃችሁ ለታፈመሱኝ እየሞከራችሁ ነው እንጂ ቁጭ ብለን ብናወራም ለረጅም ሰዓት ደስታዬን አልችለውምና የተወሰኑ ሰዎችን አስገባና ጥያቄዎች ካሏቸው ሞር ፎከስ ጥያቄ ላይ ነው የሚሆነው። because የሰው ላይክ እዚህ መተው መጠየቅ ያልቻሉ ሰዎች ቻሌንጅ ሊያደርጉ ያልቻሉ ሰዎችን ብትረዷቸውና ቴንኪው የምትሉኝ ምናምን በጣም መሰግና ወድሃለሁ የምትሉኝ ከሆነ እኔ መቼስ ፍቅር የሚጠላ ሰው የለም። እንኳን የሰው ልጅ ዛፉ ተራራውም ፍቅር ሲሰጠው ደስታውን አይችለውም። ግን ማላውቃቸውንም ሰዎች አስገባለሁኝ